ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ በአዲስ ትምህርት መጥተናል። ይህም የጃቫ ቱቶሪያል ይዘንላችሁ መጥተናል። የመጀመሪያውን ፓርት ነው ይዘን የመጣነው። ይሄ ቲዮሪውን ፓርት እናያለን። ከዛ ሁለተኛው ፓርት ላይ ቀጥታ ወደ ኮድ እንገባለን ማለት ነው። ያው ጀነራል የሆኑ ነገሮችን ማወቅ ያለብንን እነሱን ነጥቦችን እናያለን ማለት ነው። ኦኬ ቀጥታ እንጀምራለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ሰፖርት አድርጉ። ኦኬ ቀጥታ ወደ ሌሰናችን እንገባለን። እንግዲህ ጃቫ እንደምናውቀው ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉዌጅ ነው። ስለዚህ ስለ ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉዌጅ ስናወራ ቤዚክ ኮንሰፕቱ የመጀመሪያው ክላስ እና ስለ ኦብጀክት እናወራለን ማለት ነው። ስለዚህ የሁለቱን ዲፊኒሽን በማወቅ እንጀምራለን፣ ዋና መሰረታዊ የሆነ ነገር ስለሆነ ማለት ነው። ስለዚህ በኦኦፒ ኮንሰፕት ክላስ ምን ማለት ነው የሚለውን ሀሳብ እናያለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት የክላስ ምንድነው? ኢትስ ኤ ብሉፕሪንት ዲስክሪፕሽን ኦር ዲፊኒሽን ፎር ክሬቲንግ ኦብጀክት ኦር ኢትስ ኤ ፎርማት ኦር ጋይድላይን ኦፍ ኦብጀክትስ። ስለዚህ ክላስ የምንለው ምንድነው ማለት ነው? ብሉፕሪንት ነው ወይም ደግሞ ፎርማት፣ የአንድ ነገር ፎርማት ነው ማለት። ስለዚህ ክላስ በውስጡ ምን ይዛል? ኦብጀክትን ይዛል። እዚህ ጋር ዲፊኒሽኑን ከስር እናያለን። በውስጡ ምን አለ? ኦብጀክት አለ። ስለዚህ ስለ ኦብጀክቱ የተቀመጠ ፎርማት ወይም ደግሞ ጋይድላይን ማለት ነው ክላስ የምንለው ማለት ነው። ለምሳሌ ያህል እዚህ ጋር ኢምፕሎይ አለ እንበል። ለምሳሌ ይሄ የክላሱ ነው እንበል፣ የክላሱ ስም ነው። ስለዚህ ብሉፕሪንት ኦር ፎርማት ሜቢ አሁን ለምሳሌ አንድ መስሪያ ቤት ላይ ሰራተኛ ሲቀጠር የሆነ ፎርማት ይኖራል ማለት ነው። ለምሳሌ ኤምኤስሲ ሆልደር ቢሆን፣ የ2023 ግራጁዌት ቢሆን እና ደግሞ ከመንግስት ዩኒቨርሲቲዎች የተመረቀ እንዲሁም ጂፒኦ ከ3.5 በላይ የሆነ እንዲህ እየተባለ የተለያዩ ፎርማቶች የሚቀመጡለት ከሆነ ያ ምንድነው የሚባለው? ክላስ ነው ማለት ነው። ስለዚህ ክላስ የምንለው ምንድነው ማለት ነው? ጀነራሊ የአንድ ነገር ፎርማት ወይም ደግሞ ብሉፕሪንት ነው ማለት ነው። ኦብጀክት ማለት ደግሞ ኦብጀክት ኢዝ ዋን ኢንስታንስ ኦፍ ክላስ። ስለዚህ አንዱ ፓርት የክላስ አንዱ ፓርት ነጥለን ስናየው ኦብጀክት እንላለን። ስለዚህ አንድ ክላስ ይኖረናል፣ በሱ ስር ብዙ አይነት ኦብጀክቶች ይኖራሉ በዛ ካቴጎሪ ውስጥ ማለት ነው። ስለዚህ እነዛ ኦብጀክቶች ደግሞ ምን ማሟላት አለባቸው? ፎሎ ማድረግ አለባቸው። እነዚህ ፎርማቱን ጋይድላይኑን እዚህ በክላስ ላይ የተቀመጠውን ብሉፕሪንት ወይም ማለትም ፎርማት ኦር ጋይድላይኑን ፎሎ የሚያደርግ መሆን አለበት ማለት ነው። ለምሳሌ እዚህ ጋር ክላስ ክሬት አድርገናል ኤምፕሎይ የሚል ከስር እዚህ ጋር ለምሳሌ አበበ ገመቹ የሚባል ሰራተኛ ለመቀጠር ወደዛ መስሪያ ቤት ሲሄድ እነዛን ማሟላት ያለባቸው ነገሮች አሉ ማለት ነው። ስለዚህ እነዛ ማሟላት ያለበት ምንድነው? የመጀመሪያው ማስተርስ ሆልደር መሆን አለበት፣ 23 ግራጁዌት መሆን አለበት ከመንግስት ዩኒቨርሲቲዎች፣ እንዲሁም ጂፒኦ ከ3.5 በላይ መሆን አለበት። ስለዚህ በዚህ ይሄን ጋይድላይን በመከተል ነው የሚመዘገበው ማለት ነው። ስለዚህ ይሄ ብሉፕሪንት ማለትም ይሄን ፎርማት እየተከተለ የሚመዘገብ ከሆነ ያ ኦብጀክት ይሆናል ማለት ነው። ግዴታ በክላሱ ላይ የተቀመጡትን ፎርማቶች የሚያሟላ መሆን አለበት ማለት ነው። ስለዚህ አይ ቲንክ የሁለቱ ዲፊኒሽን ግልጽ ይመስለኛል። እዚህ ጋር ታች አንድ ነጥብ አስቀምጬላችኋለሁ። when the individual objects are created they inherit all variable and method from the class። እዚህ ጋር ይሄ ምንድነው የሚለው? አንድ ኦብጀክት ክሬት ሲደረግ ከላይ ክላሱ ላይ የተቀመጡትን ቫሪያብሎች እንዲሁም ሜተዶችን ምን ያደርጋል ማለት ነው? ይወርሳል እያለ ነው ያለው። ዲቴል እናያለን ሞር ወደ ውስጥ እንገባ ማለት ነው። ኦኬ እንግዲህ የሁለቱን ዲፊኒሽን አይተናል። እዚህ ጋር በምሳሌ ለመግለጽ ያህል ክላስ ለምሳሌ ስቱደንት የክላሱ ስም ነው። እዚህ ጋር ኦብጀክቶች አሉ ማለት ነው። ኦብጀክቶች ማለት ተማሪዎች ስም ማለት ነው። አበበ፣ አስቴር፣ አለማየሁ፣ ዝናቡ ምናምን የሚባሉ እነዚህ ምንድን ናቸው ማለት ነው? ኦብጀክት ናቸው። አንድ ላይ በክላስ ስም ሲጠራ ስቱደንት ይባላሉ ማለት ነው። ለምሳሌ ሌላም ደግሞ ካር ካለ ለምሳሌ መኪና አንድ የክላሱ ስም ነው። በሱ ስር ደግሞ ኦብጀክቶች ማለትም የመኪና አይነቶች አሉ ማለት ነው። ስለዚህ ክላስና ኦብጀክትን እንዲህ እያልን መለየት እንችላለን ማለት ነው። ኦኬ ወደ ቀጣዩ እንገባለን። የመጀመሪያው የጃቫ ሄሎ ወርልድ። እንግዲህ የትኛውን ፕሮግራሚንግ ላንጉዌጅ ስንጀምር የመጀመሪያው ሲምፕል የሆነች ፕሮግራም ምንድን ነች? ሄሎ ወርልድ ነች። ይሄ ሲንታክሱን ምናምን እንድናውቅ ይረዳናል። ያው ይሄን ተከትለን ወደ ዋናው ፓርት እንገባለን ማለት ነው። ስለዚህ
እዚህ ጋር እንደምናውቀው ፐብሊክ ክላስ ማለዳ የሚል አለ። የዚህን ዲስክሪፕሽን ቀጣይ ፓርት ላይ እናያለን። ፐብሊክ ስታቲክ ቮይድ ሜን ስትሪንግ አርስ ሲስተም ዶት አውት ፕሪንት ኤልን ሄሎ ወርልድ የሚል አለ። ይሄን ዲቴል ነው እስኪ አንድ በአንድ ኦኬ። እዚህ ጋር ኮዱ ላይ እንዳየነው መጀመሪያ ላይ ምን አለ? እዚህ ጋር ፐብሊክ ክላስ ማለዳ የሚል አለ ማለት ነው። እዚህ ጋር የመጀመሪያ ላይ ያየናት ነገር ምንድነች? ክላስ አለች። እቺ ክላስ ምንድነች? ኪወርድ ቱ ዲፋይን ኒው ክላስ ምንድነች ማለት ነው? ኪወርድ ነች ማለት ነው። እዚህ ጋር ደግሞ ቀጥሎ ማለዳ አለ። ማለዳ ምንድነው? ኢትስ ኔም ኦፍ ክላስ የክላሳችን ስም ራሳችን የምንሰጠው ነው። እንግዲህ የክላሳችን ስም ምን ይባላል ማለት ነው? ማለዳ ብለን ሰየም ነው ማለት ነው። እዚህ ጋር የፈለጋችሁ ስም መስጠት ትችላላችሁ። ኦኬ ቀጣይ ደግሞ ፐብሊክ የሚል አለ። ፐብሊክ ማለት ሰው ዳት ጂቪኤም ማለት ጃቫ ቨርቹዋል ማሽን ማለት ነው። ኤክስኪዩት ዳት ሜተድ ፍሮም ኤኒዌር። ስለዚህ ፐብሊክ ስለሆነ ቪዚቢሊቲ ነው የሚያመለክተው። እንግዲህ ሶስት አይነት ቪዚቢሊቲዎች አሉ፣ ፐብሊክ፣ ስታቲክ እና ፕሮቴክትድ የሚል ማለት ነው። ስለዚህ ይሄ ፐብሊክ ካለ ምንድነው? ጃቫ ቨርቹዋል ማሽኑ ሜተዱን ኤክስኪዩት ሲያደርግ የትም ሆኖ ኤክስኪዩት ማድረግ ይችላል ማለት ነው።